አስቀድሞ መወሰን ማለት ምን ማለት ነው? የሚድኑት አስቀድሞ የተወሰኑ ናቸውን? እንደዛ ከሆነ ደግሞ የወንጌል ስርጭት ለምን አስፈለገ ይላል። እነዚህ ሐሳቦችን የምታገኙት ሮሜ ላይ፣ ኤፌሶን ላይ፣ ሐዋርያት ሥራ ላይ። አንድ ጥያቄ ጠይቃለሁ በዚህ ሚዲያ ውስጥ ላላችሁ ሰዎች፣ እናንተ ወደዚህ የዘላለም ሕይወት ውስጥ የገባችሁት ከአካባቢያችሁ ካሉ ሰዎች የተሻላችሁ ናችሁ ተገኝታችሁ ነው? እግዚአብሔር መርጧችሁ ነው? እናንተ መርጣችሁት ነው? ኢየሱስ 12ቱን እኔ የመረጥኳችሁ አይደላችሁምን? እናንተ የመረጣችሁኝ አይደላችሁም ብሏቸዋል። በአጭሩ ምንድነው? በደህንነታችን ስራ ውስጥ እግዚአብሔር ልዑል ነው፣ ሉዓላዊ ነው ለማለት ነው እንጂ እግዚአብሔር ያልመረጣቸውና እንዲጠፉ የወሰነባቸው በቃ እናንተ ለጥፋት የተወሰናችሁ ናችሁ ብሎ የፈረደባቸው የወሰነባቸው ሰዎች አሉ አይልም መጽሐፉ። ያልተጻፈውን ለምንድን የምናወራው? የለም። ስለ ዳን ነው ግን ተጽፏል። መመካት አንችልም። አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወስኗል ነው ያለው። እነዛኑ ጠራቸው፣ የጠራቸውን አጸደቃቸው ነው የሚለው። ያጸደቁ እንኳን አይልም፣ አጸደቃቸው፣ ያጸደቃቸውን አከበራቸው። በዚህ ውስጥ በደህንነቴ ውስጥ እግዚአብሔር ሉዓላዊ ነው፣ የምመካበት የምታበይበት አንድም ነገር የለም ለማለት የእግዚአብሔርን ሉዓላዊነት ለመግለጥ ከእንደገና ደግሞ እንድረጋጋ እግዚአብሔር እኔ እሱን ሳልመርጠው እኔ እሱን ሳላቀው እኔ በኃጢአቴ ሙት ሆኜ ሳለ ከልጁ ጋር ሕይወት ከሰጠኝ ፍቅሩ ትልቅ ነች። ስለዚህ ከዚህ በኋላ ሃይማኖት የሚያወራውን ትጠፋለህ፣ ሲኦል ገሃነም የሚለውን እንዳላስብ የእግዚአብሔር ፍቅር እኔ ሙት ሆኜ እንኳን ያፈቀረኝ ብዬ እንድጽናና። ሶስተኛውና ትልቁ ነገር ግን ለወንጌል ስርጭት አቃላችሁ አይደል? ጳውሎስን በዚህ ከተማ ለኔ የሆኑኝ ሰዎች አሉና አትፍራለሁ እግዚአብሔር 4:18 ላይ ጌታም ሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝ። አሁን ከወንጌል ጋር ስላነጻጸር ከወንጌል አንጻር ነው የምመልስልህ። እነዚህ የኤፌሶን ጥቅሶች የሮሜ ጥቅሶችን ጳውሎስ ለምን ይጻፋቸው? እንደውም ጳውሎስ ምንድነው ያለው? እንዴ እግዚአብሔር እንደዚህ ከሆነ ለምን ያልዳኑትን ሰዎች ይወቅሳቸዋል? ለምን ይከሳቸዋል? ይላል። ባለፈው መልሻለሁ ይሄን ነገር። ግን መልሱ ምንድነው? አንተ ሰው ሆይ ነው የሚለው። እንግዲህ ይህንን አሰራሩን እሱ ያውቃል። ግን ለወንድሜ የምመክረው ነገር ምንድነው? በመዳንህ ጉዳይ በመጽደቅ ጉዳይ እንደው እኔ አስተዋይ ስለሆንኩ ነው፣ እኔ እንደው በቃ ለጌታ ልቤ ቅን ስለሆነ ነው፣ ከድሮም ጌታን የሚፈልግ እንደው ነበር እኔ እንደው እንደ ሌሎች ክፉ ሰዎች ብለህ እንዳታስብ። በኃጢአት በሽተኛ አልነበርክም፣ ሙት ነበርክ። የሞተ ሰው ማለት እንደው አድኑኝ ብሎ እንኳን መጮም አይችል ማለት የለህም። ያኔ ነው ከልጁ ጋር ሕይወት የሰጠ። ስለዚህ ለዚህ የእግዚአብሔር ፍቅር እውቅና ልንሰጥ ያስፈልጋል። ኤኒዌይስ ከወንጌል ስርጭት አንጻር ግን እንዴ እግዚአብሔር እዚህ ከተማ ውስጥ እሱ የኔ የሆኑ አሉኝ ካለ ከመረጣቸው ታዲያ ለምን እሰብካለሁ እንዳትል፣ ይሄ ትምህርት ወይም ጳውሎስ የጻፋቸው እነዚህ መልእክቶች ወንጌል እንድሰብክ ነው የባሰም ያደርጉት። እኛም በዘመናችንን የጨረስነው ተስፋ እንቆርጥ ማንንም የለመንን እንደው ከሌ ቢሰማን ከሌ ባይሰማን አለ ጌታ ይመረጣቸዋል። እነዛ ሰዎች ይሰሙናል። ስለዚህ የሆኑ ሰዎች ስላልሰሙ ስለተቃወሙ ምንም የማይመስለን ጌታ የሱ የሆኑ ሰዎች አሉት፣ እነዛ ይሰማሉ በሚል የበለጠ እንድጠነክር ተቃውሞን ሁሉ እንዳትፈራ ወደፊት እንድትሄድ የሚያደርግህ የሚድኑ ሰዎች አሉ ጌታ ያዘጋጃቸው። አሁን ምን ይላል መሰል? ጌታም ሌሊት በራእይ ጳውሎስን፣ ምክንያቱም ጳውሎስ ያለበት ሁኔታ አስፈሪ ነው። እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለብህምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል። ለምን? በዚህ ከተማ ብዙ ሕዝብ አሉኝና። ስለዚህ ጌታ በዚህ ከተማ ሕዝብ አለው፣ የጠራቸው የወሰናቸው ወዘተ አሉ ካልክ ምን ትሆናለህ? ለመስበክ ትደፍራለህ። ማን እንደሆነ ያን ሰው አታውቅም፣ ላገኘው ሁሉ ሰብካለህ። እኔ ምን ጨነቀኝ፣ ጌታ የኔ የሆኑ አሉ ብሏል፣ እነዛ ሰዎች ይመጣሉ ብለህ እንድሰብክ በውጤቱም የታየውን በጳውሎስ ሕይወትም ያየ ነው። ጌታ እዚህ ከተማ አሉት ማን እንደሆኑ እግዚአብሔር ነው የሚያውቀው፣ ይሰብካል ወሰት። እዚሁ ሐዋርያት ሥራ መጽሐፍ ላይ ለዘላለም ሕይወት ተዘጋጅተው የነበሩትም አመኑ ይላል። በቃ እንሰብካለን፣ የተዘጋጀ አምናል። አለይም የሆነ የሚያስፈራ ሰው እያየች ይሄ የሚያምን አይመስልም አይደለም። የሆነ ደግሞ የሚሰማ መስሎ ጭንቅላቱ የሚያወዛውዛ ይሄ ሊያምን ነው አለ። ማን እንደሆነ ከሁለቱ እሱ ያውቃል።
ስለዚህ በድፍረት እንደ ጳውሎስን አትፍራ፣ ቃሉን ተናገር፣ ምክንያቱም አሉኝ። የትም ቦታ ላይ ጌታ ያውቃቸዋል እነዛን ሰዎች ስላሉት አንተን እንድሰብክ ይገፋፋል። እዛ ላይ ደግሞ ምናልባት ለኛ የተሰጠንን ወይም ለቤተ ክርስቲያን ለቅዱሳን ወንጌልን በመስበክ አቅጣጫ የተሰጠንን የሥራ ድርሻ ማወቅ ያስፈልጋል። ማለት ወንጌልን እንድንሰብክ እንጂ እንድናሳምን አልተጠራንም። ወንጌል ላገኘ ነው ሰው ለተባለ ፍጥረት ሁሉ እንሰብካለን። የማሳመኑን ድርሻ ግን ከዘላለም ዘመናት በፊት የመረጣቸው እርሱ ልባቸውን በመለወጥ ያንን ወንጌል ሰምተው መመለስ የሚችሉበትን ጸጋ ይሰጣቸዋል። ቀጥሎ ወንጌልን ለመስበክ የሚያበረታታ አስተምህሮ እንደሆነ በእግዚአብሔር ሉዓላዊነት ላይም የተመሰረተ እንደሆነ ለማሳየት በተለይ ጭኝቱ እንደቢያታተ ሁለተኛ ጢሞቴዎስ ላይ ምዕራፍ 2 ቁጥር 9 እስከ 10 ድረስ ይህንንም በመስበክ ይላል ወንጌልን በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ። በደም ስሙ። የእግዚአብሔር ቃል ግን አይታሰርም። ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ ጸናለሁ ይላል። አስቀድመው የተመረጡ አሉ። እነርሱ ይሰሙ ዘንድ ዋጋ እየከፈልኩኝ ወንጌልን እሰብካለሁ። ቅድም ደብዬ ትልልቅ ሰዎች በዓለም ላይ ተጽዕኖ ያሳደሩ ወንጌል ሰባኪዎች ወንጌልን ይሰብኩ ዘንድ ያደረጋቸው አቅምን የሰጣቸው አስተምህሮ ፕሪደስቲኔሽን አስቀድሞ መወሰንና መመረጥ ነው ማለት ነው።